ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬም በሴሚሲ ሚካኤል ወይም ደግሞ የተባበሩት አደባባይ የሚገኘው ሳይታችን ላይ ነው የምገኘው ማለት ነው። እንግዲህ አሁን በምገኝበት ቦታ ላይ ሳይቱ በ12 ወር ጊዜ ውስጥ የምትረከቡት የመኖሪያ አፓርትመንት ላይ ሆኜ ነው ማለት ነው መረጃውን ዛሬ የማደርሳችሁ። እንግዲህ ከዚህም በፊት እዚህ ሰፈር ላይ መረጃ አድርሰናችሁ ነበር ማለት ነው። በግንባታ ላይ ያሉ የመኖሪያ አፓርትመንቶች ለምትፈልጉ በሙሉ እንግዲህ ለእናንተ ይሄ መልካም አማራጭ ነው። በ12 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ የምትረከቡትን የመኖሪያ አፓርትመንቶች እንግዲህ እየሸጠን እንገኛለን ማለት ነው። እንግዲህ ቤቶቹ ከሁሉም ሳይድ ላይ እይታ አላቸው ማለት ነው። እንግዲህ ይሄ የምትመለከቱት በሴሚሲ ሚካኤል በኩል ያለው እይታው ነው ማለት ነው። አሁን ያለውበት ይሄ 104 ካሬ ላይ ነው ማለት ነው ያረፈው። 104 ካሬ ላይ ባለ 2 መኝታ ቤት ነው። እንግዲህ እንደምትመለከቱት መልኩ ነው የምናገኘው ማለት ነው። እንግዲህ እዚህ ላይ በወለል 5 አባወራዎች ይኖራሉ። 157 ካሬ በምትመለከቱት በኩል ፊት ለፊት ላይ ይኖራል ማለት ነው። ከ104 ካሬው ፊት ለፊት ማለት ነው። እንግዲህ እነዚህ አፓርትመንት ቤቶች አሁን ላይ እየሸጠን ያለ ነው በካሬ በ92500 ብር ነው ማለት ነው። የካሬ ሜትር ዋጋ የአንድ ካሬ ሜትር ዋጋ 92500 ብር ነው ማለት ነው። ይህም ማለት 15% ቅድመ ክፍያውን ለምትከፍሉ ማለት ነው። ነገር ግን 100% ለምትከፍሉ ደንበኞች እንዲሁም ከ30% ጀምሮ ለምትከፍሉ ደንበኞች ከ2% እስከ 30% የሚደርስ ቅናሽ አዘጋጅተን እየጠበቅናችሁ ነው ማለት ነው። እንግዲህ እነዚህ አፓርትመንት ቤቶች እንደነገርኳችሁ ነው በ12 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ የምትረከቧቸው ናቸው። እንግዲህ አሁን ቆሜ እየሰራሁበት ያለው ቤት እንግዲህ ፓርቲሽን ከታች ላይ ተሰርቷል። ልክ መታችሁ ፍሎር ፕላን ለምታዩት ያለውን ቤቱ ምን ይመስላል የሚለውን ራሱን ቤቱን ማለት ነው የምታዩት ምን ላይ ነው ያለው የሚለውን ነው ማለት ነው። እንግዲህ እዚህ ላይ ሳይት ላይ ለየት የሚያደርግ ምንድን ነው ስራው የሚታይ ነው ማለትም የቻክ ስራ ተጀምሯል። የቻክ ስራ ከታች እየተሰራ ነው። ስላቭ ከላይ ደግሞ እየተሞላ ነው። 2 ስላቭ ወይ ደግሞ 3 ስላቭ ነው ማለት ነው። ከዚህ በኋላ ሙሉ በሙሉ ለመጨረስ ማለት ነው። የፎቁን ርዝማኔ ጂ+10 ነው 7ኛ ላይ ነው ማለት ነው የሚገኘው። እኛው ሳይት ላይ የሚኖረን ከሌሎች ሳይቶች ለየት የሚያደርገው እዚህ ላይ የቻክ ስራው እየተሰራ በተያያዘ መልኩ ደግሞ የውጭው ስራ እየተሰራ ነው ማለት ነው። ይህም ማለት የልስን ስራ እየተሰራ ነው። እንዲሁም የኤሌክትሪክ ዝርጋታ ስራዎችም ጀምረዋል ማለት ነው። እንግዲህ ይሄ በአጭር ጊዜ እንደምትረከቡት ማሳያ ሊሆን የሚችል የግንባታ ሂደት ማለት ነው። እንግዲህ እንደነገርኳችሁ ነው ከዚህ በኋላ 12 ወራት ነው የሚፈልገው። በተጨማሪም ደግሞ አነስተኛ ካሬም ደግሞ ለምትፈልጉ እዚህ ሳይት ላይ አማራጭ አለን። 86 ካሬ ባለው ለመኝታ፣ 93 ካሬ ባለው ለመኝታ፣ 104 ካሬ ባለው ለመኝታ፣ 157 እና 160 ደግሞ ካሬ ባለ 3 መኝታ አማራጮችን ይዘን መተናል ማለት ነው። እንግዲህ እነዚህ ቤቶች በቆንጆ ሎኬሽን ላይ ነው የሚያገኙት ከሴሚሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ጀርባ ወይም ደግሞ ሴሚሲ ሚካኤል ጋር ነው ማለት ነው የሚገኘው። እንግዲህ ይህንን ሳይት በአካል መታችሁ ለማየትና ለመግዛት እንግዲህ እንደተለመደው በ0911 10 3562 ይደውሉልን። አሊያም ደግሞ ዋትሳፕ ላይ ቴሌግራም ላይ ልታገኙን ትችላላችሁ ማለት ነው። አመሰግናለሁ።